ፋኖችን አይፈልግም አይነት ስብከት ሰሞኑን በሚቆጣጠራቸው ሚዲያዎች ላይ በሰፊው አናፈሱት። ለማንኛውም ሰልፉ የተገለበጠ ነው። ይሄው የቀጠለበት ለሶስተኛ ቀንም ያለበት ሁኔታ ነው ያለው። ለማንኛውም ደረጃ እስቲ ከአማራ ክልልም ሆነ በተለያየ መልኩ በእጅ የሚገኙ መረጃዎችን አካፍለን። እሺ አመሰግናለሁ መሳይ። እንግዲህ ወደ በኋላ እንመጣበታለን። የዚህዋ ግብራና የግዳን ወረዳውን ረሃብ እጅግ አስከፊውን ነገር ወደ በኋላ የምንመጣበት ሆኖ ከግንባር መረጃዎች ለመነሳት ያህል የጎጃምና የጎንደር ህብረት ያሰለጥናቸው ልዩ ኮማንዶች መሳይ በተመለከታቸው ምርቃቱን ቪዲዮ በተመለከተው ይሄ ሪፐብሊካን ጋርድ ነው እንዴ ነው ወይም ሌላ ያገር እንትን ነው እንዴ ነው የምትለውና በሚገርም ሁኔታ ባለቀይ ቦኔት ናቸው። እነዚህም ልዩ ልብስ ነው የለበሱት። በጣም የሚያስፈራ የኮማንዶ ኃይል የተመረቀበት ዕለት ነው ትናንትናና ዛሬ። ብዛት ያለው ኃይል ነው፣ በጋራ ነው። ይሄ ብቻ አይደለም፣ እጅግ በርካታ ኃይሎች አድርገናል። እንግዲህ እነሱ ያሉትን ነው እኔ ቃል በቃል የምለው። አጠቃላይ ይሄ ነገር በሁሉም አካባቢ እስከዛሬ ድረስ ከአንድ ቦታ በየቦታችን ነበረ የመከላከል ነገሩን የህልውና ተጋድሎውን እያደረግን ያለነው። አሁን ግን በተለያዩ አቅጣጫዎች በመሄድ ጉዟችንን ወደ ዋና ከተማ የምናደርግበት ጊዜ ቅርብ ሆኗል በማለት ነው የተናገሩት። በጣም ቪዲዮ የሚገርም ነው። ኃይለኛ ኮማንዶች ተመርቀዋል። ይሄን ቀጥሎ ሌላው ምናልባት ደረጃ ወደ ሌላው ርዕሰ ጉዳይ ምክንያቱም እዚህ ላይ አስተያየት መስጠት ስለሚያስፈልግ ነው። ቪዲዮውን ሙሉ ዝግጅት በአንከር ሚዲያም በኢትዮጵያ ሳተላይት ኔትወርክ ኢሳንም እናስተላልፈዋለን። ሙሉ የወታደሩን የዚህ የኮማንዶን ስልጠና የተመለከተ ነው። ሁለት ነገሮች መነሳት አለባቸው። አንደኛ ፋኖ ምን ያህል በወታደራዊ ቁመናው እየደረጀ ምን ያህል እየጠነከረ እንደመጣ የሚያመላክት ነው። ግዙፍ ኃይል ነው። እንግዲህ ዓላማ የሰነቀ በዚህ ደረጃ በዚህ ያህል ቁጥር የሚዘጋጅ የሚሊቴሪ የወታደራዊ ቁመና ዓላማውን ለማሳካት ምን ያህል ቀላል እንደሆነ የምንረዳበት ነው። ዓላማ ያለው ጥቂት ወታደር ውጤት እንደሚያመጣ ሁሉ ቁጥሩ ሲጨምር ደግሞ የበለጠ ጊዜውንም በማሳጠር መስዋዕትነቱንም በመቀነስ ከዛ ከድል ደሴት ላይ መድረሱ የማይቀር ነው። አንዴ ነው። ሁለተኛ በጎንደርና በጎጃም መሃል ያለውን እንግዲህ ብዙ መከፋፈል ለመፍጠር ተፈልጓል። አብይ አህመድን ጨምሮ የብልጽግናው መንደር ይሄ በአውራጃዊ ስሜት የፋኖ ትግል እንዲከፋፈል ሰፊ ዘመቻ ከፍተው ነበር። ያንን ሰብሮ የጎጃም ኃይሎች ከጎንደር ኃይሎች ጋር አንድ ላይ በጥምረት ያደረጉት የሰለጠኑትና ለዚህ ውጤት የበቁበት የኮማንዶ ትዕይንት ነው ያየነው። ሁለቱ አካባቢዎች የጎንደርና የአማራ ፋናው የጎጃም ፋኖች በጋራ ጥምረት የሰሩት መሆኑን መገለጽ ስላለበትም ነው። አንድ ላይ ናቸው። ሞታቸውም አንድ ላይ ነው፣ ድላቸውም አንድ ላይ ነው። ይህንን ያረጋገጡበት ስነ ስርዓትም ወይም ደግሞ እንቅስቃሴ መሆኑን ለመግለጽ ያልነው ደረጃ ትክክል ልክ ነው። በትክክል ያልከው እኔም እንደዛ ነው ያልኩት። ያ ብቻ አይደለም መሳይ፣ ምናልባት አይተው ይሁን አታውቅም። በአማራ ጋር ባኑ በወሎ በላስታ ሳምነው ጽጌ ክፍለ ጦርን ብትመለከተው መሳይ እኔ ደነገጥኩኝና ኢቭን አገዛዙ በዚህ ልክ ተደራጅቷል ነው ያልኩት። እጅግ በጣም የሚያስደነግጥ ኃይል ከብዛቱ አደረጃጀቱ የተያዘው የከባድ መሳሪያ ብዛት ሲመለከት በጣም ነው የገረመኝ። ደግሞ ምንድነው አሁን ሰሞኑን የተነሳው ነገር የግዳጅ ሰልፍ ለማድረግ መሞከራቸውን ተከትሎ በየቦታው ተጋድሎች መቀጠላቸው ነው። በእልክ ነው በየቦታው ያሉት። በዚህ ተጋድሎ በተለይ በወሎ አካባቢ በበርካታ ቦታዎች ላይ በቆቦ፣ በመንጀሎ፣ በሮቢት፣ በመርሳ፣ በሐይቅ፣ በፓሶ ሚሌ በበርካታ አካባቢዎች ተጋድሎች ተደርገዋል። ውጤቱ ተመሳሳይ ነው። እኛ ራሱ መናገር ሁሉ ደከመን። መማረክ ነው። የተለያየ ጥቃት ነው የደረሰባቸው አብዛኞቹ። ይሄ ተጋድሎ በሰልፉ ማግስት በእልህ የተነሳ ነው ያሉት። በእልህ የተነሳ ነው። በአማራ ሳይንስ በመቅደላ በኮሬብ ያለው ተጋድሎ እንደቀጠለ ነው። የ405ኛ ኮር አዛዥ የሆነ የመከላከያ ኃላፊ በፈቃዱ ሰተት ብሎ የገባበት ሁኔታ ላይ ነው። የፌደራል ማረሚያ ቤቶች ዋና ዳይሬክተር የሆነ ኮሎኔል ማሙዬ እንደሻው ከዋና ኃላፊነቱ ተቶ ተመልከት። ኮሎኔል ነው፣ ኮከቡን ደርድሯል። የፌደራል ማረሚያ ቤቶች ዳይሬክተር ነው። እሱ ሁሉ ያን ቦታ ለቆ አሁን አብሯቸው ተቀላቅሏል። በጣም የሚገርም ነገር ነው እየሆነ ያለው። በበርካታ ቦታዎች ላይ ተጋድሎች ቀጥለዋል። ምናልባት እነዚህ የሚመጡ ፎቶዎችን የምርኮ የምናምኑን ነገ ከነገ በስቲያ የሚቀርቡ ይሆናሉ። ይሄ ሆኗል። ይህን ተከትሎ በትናንትና ዕለት ሐይቅ ከተማ ላይ ደሴ ወሎ ሐይቅ ከተማ ላይ ምሽት
ወጣቶች ተሰብስበው በሚሄዱበት ሰዓት ላይ ደንግጠው ሚሊሻዎችና ፖሊሶች ተከታዮች ፋኖ ናቸው ብለው ወደ 9-10 ወጣቶች ይገድለዋል። በጣም በሚያሳዝን ሁኔታ መግደል ብቻ አይደለም ከገደሉ በኋላም ፋኖን ገደልን ብለው እየጨፈሩ ነበር። ሰውን ያስቆማቸው በቁጣ ልጆቹ የአካባቢው ወጣቶች እንጂ የታጠቁ ኃይሎች አልነበሩ። በዚህ የተነሳ በዛሬው ዕለት በሐይቅ አካባቢ ከፍ ያለ ቁጣ በህዝብ ተቀስቅሷል። ምክንያቱም በድንጋጤና በፍርሃት ወጣቶች ባዩ ጊዜ መግደላቸውን እንደቀጠሉ ነው እየሰማን ያለነው ነገር ማለት ነው። ሌላው ይሄ የግዳጅ ሰልፍ ነው። የግዳጅ ሰልፍ ተብሎ መሳይ አንተም ነካክተዋል። መቼም እኔ እዚህ ጋር ፎቶና ቪዲዮ እያቀረብን አንተና እናደርግም። በጣም ብዙ ክስተቶች የተንጸባረቁበት ሰልፍ ሆኖ ማለፉን ሁላችንም እናውቃለን። በጎንደር ያቀረቡትን እኔ በፎቶ ነው ያሳየኋቸው። ራምብል ላይ በጎንደር የወጣው ሰው 600-700 አይሞላም ካድሬ ሰብስበው ነው። ግን እኛ ጋዜጠኞች በምናውቃት ቴክኒክ ፎቶዋን ክሮፕ አደረጓትና ያሉበት የኋላ ቦታ እንዳይታይባቸው ብዙ አስመስለው ፎቶዋን ለጥፏት። ደብረ ብርሃን ላይ በአስፋልት መካከል ያስወጣቸው ካድሬዎች አይተው ከሆነ ፎቶውን መሳይ ዶሮ በጋን ደብረ ብርሃን መንገዱ ብቻ ሰፊ ከተማ ነውና እዛች መካከል ላይ ሲቀመጡ ተመልክተናል። ወጡ በተባሉበት አካባቢ የአብይ አህመድን ፎቶግራፍ የረገጡ ዘቅዝቀው የያዙ አብይ ሂትለር ነው መከላከያ ኢንተርሃሞይ ነው የሚል መፈክሮችን ያሰማዋል። ከሁሉ በላይ ግን የሚገርመው መሳይ በሸዋ የተደረጉ ሰልፎች ናቸው። ሙሉ በሙሉ ተገለበጡ። ውጡ አለ ወጣ። ግን ምን አደረጋቸው? የተቃውሞ ሰልፍ አደረጓቸው። ይባስ ብሎ ዳኛው አለ እንትኑ ላይ ወይ አገራዊ እንትኑ ይጠቀማል። አባይ አፋፉ ላይ የተኛውን በሬ ቆስቁሰው አደረጉት አውሬ ይባላል። እና በድሮን መጨፍጨፉን መገደሉን አምቆ ይዞ ብሶቱን ዝም ያለውን ሰው ሰልፍ ውጣ ሲሉት በተለይ ዛሬም 3ኛ ቀን ላይ የተደረገው ሰልፍ ታየው እኔ 7 ደቂቃ ቪዲዮ ነው የደረሰኝ። ሰልፈኞቹ በጣም የሚናገሩትን የሚያውቁ ጥንቅቅ ያሉ ድንበር አልፈው ህዝብን የማይናገሩ አገዛዙን ግን እስከ ዶቃ ማሰሪያው ድረስ ጠቅላይ ሚኒስትሩን መከላከያው እነ ሽመልስ አብዲሳን በጣም ስማርት የሆኑ የሰልፍ አስተባባሪዎች ሽመልስ አብዲሳ ያልቅሱ ሶፍት እናቀብላቸዋለን ብሎናል። አዳነች አቤቤ አዲስ አበባ አትገቡም ብላናለች። አብይ አህመድ ይህም ብሎናል እያሉ ሊትራሊ እየጠቀሱ ያሏቸው በእንደዚህ አይነት አገዛዝ አናደርግም። መከላከያ የህዝብና የሀገር ጠባቂ ነበር ሲገባል። አሁን ግን የአንድ ፓርቲ ስልጣን አስጠባቂ ሆኖ በተለይ በአማራ ህዝብ ጨፍጭፎናል፣ ሰብላችንን አውድሟል፣ ልጆቻችንን ደፍሯል፣ ወጣቶቻችንን ረሽኗል፣ ሽማግሌዎቻችንን አዋርዷል። ከእንግዲህ በኋላ ከዚህ ስርዓት ጋር ያለን ምንም አይነት ነገር የለም እንዳሉት ልክ አቶ ገዱ አንዳርጋቸው በብልጽግናና በአማራ ህዝብ መካከል ያለው ክር ወይም ገመድ ተበጥሷል እንዳሉት ይሄን መልእክት ነው ያስተላልፉት። ሰልፉ ዛሬ ለ3ኛ ቀን ቀጥሏል። በገዛ እጁ ነካክቶ ዝም ያለው ህዝብ ማለት ነው። ለ3ኛ ቀን ቀጥሏል። በሁሉም አካባቢ የተደረጉት ሰልፎች በጣም የሚገርም ነው እና ይሄን ሰልፍ ካነሳ ነው አይቀር መሳይ የሚገርመኝ የዛሬ 5 ዓመት በባህር ዳር ስታዲየም አንተም ሁላችንም ባየነው ከአንድ ከተማ ብቻ ያ ሁሉ ህዝብ ወጥቶ በፈቃዱ አብይን ፎቶውን ይዞ እንዴት እንዳነገሰው እንዴት ልቡን እንደሰጠው ታውቃለህ። ተመለከተ። ያንን ሰልፍ ያየ አካል ምን ሊያደርግለት ነው? አሁን የግዳጅ ሰልፍ አየ። እኔ አሁን ብጠይቀው በፈቃዱ ከአንድ ከተማ ያወጣውን ህዝብ በሁሉም ከተሞች አሁን አልወጣለትም። አንድ ያን ያህል አልወጣም። 2 የወጣው ህዝብ ተቃውሞውን ገለጸ። በአሁኑ ሰዓት 3 ብዙ መከላከያዎችና ፖሊሶች አሉበት በተባለ በባህር ዳር ከተማ እንኳን ጥቃት ነው የተፈጸመው። የፖሊስ ማርሽ አባላቱ ይዘው የወጡት የሙዚቃ መሳሪያቸው ሁሉ እስከሚነጠቅ ድረስና ጥቃት እስከሚፈጸምባቸው ድረስ ነው የተደረገው። ያ ሳር ቅጠሉ ከሊቅ እስከ ደቂቅ ከትንሽ እስከ ትልቅ የአማራ ህዝብ ድምፁን ብቻ ሳይሆን ልቡን ያነጠፈለት አብይ አህመድና የሚመራው እነዚህ አመራሮች ያን ቪዲዮ ሲመለከቱ የዛሬ 5 ዓመቱ ያን ጠጠር መጣ ያጠፋባትን አይተው ያሁኑን ሰልፍ ራሱ ሳይሆን ምንድነው የሚሰማቸው? ህዝብ ተቆጥቷል። ሌላው በጣም አስቂኝ ነገር አንዳንድ ቦታዎች ላይ ወታደሮች ተሰልፈዋል ከፊት። ይሄ ህዝብ ሲደፍሩ የነበሩ ሲገድሉ የነበሩ ሲጨፈጭፉ የነበሩ በመሳሪያ አልችል ሲሉ በሰልፍ መጡ። ይሄ ትልቁ ውርደትና ሽንፈት። በነገራችን ላይ ይሄ የሰልፉ ሐሳብ ራሱ መሳይ የስርዓቱ መተንፈስ ውጤት። ምክንያቱም
ይሄን ጦርነት ሲያውጁ ሁላችንም እንደምናውቀው በ2 ሳምንትና በ3 ሳምንት ትጥቅ እናስፈታለን የመሰልፍና ቀጣጣጣ አድርጎ ማስፈታት ነው ብለው በትዕቢት ነው የተነሱት። ዓመት ከ4 ወር አከርካሪያቸው ተሰበረ። መነሳት የማይችሉበት ደረጃ ላይ ደረሱ። በድሮን ያላስፈታው ህዝብ በመድፍ ያላስፈታው ህዝብ በመናስፈታው ብለው ጀመሩ። ወደ ሰልፍ እንምጣ ነው። ይሄ ራሱ ትልቅ የቁልቁለት ጉዞ ነው። የመተንፈሳቸው ልክ ነው። ልክ ኤርዶጋን ጋር ሄዶ ሲፎክርበት የነበረው የወደብ ጉዳይ የፈረመው ስለተነፈሰ ነው። ሌላ ነገር አይደለም። ዋናው ምክንያቱ መተንፈሱ ነው። አብያና ያደርግም ነበር። ሲፈርም እንደ ህፃን ሲንቀጠቀጥ አይቼዋለሁ። እየሳቀ ተነፈሰ። ይሄኛውም የሰልፍ ጉዳይ ተመሳሳይ ነው። ሐሳቡ የስርዓቱ የመተንፈስ ምልክት። ባይተነፍስ ኖሮ አብይ እንኳን ሰልፍ ሊያደርግ ሌላ ነገር ምክንያቱም እንጨራርሰዋለን ያልቃል የተለያየ ነገር። በዚህ ሰልፍ ላይ አረጋ ከበደን ብሎ ተናገረ። ህዝቡ ሰላምን ደግፎ ሰልፍ ወጣል። ሌሎችም ባለስልጣናት እንደተመስገን ጥሩነህ ሰላም ለሰላም ድጋፍ አሳያለ እንዴ። ሰላምን የሚጠላ አይደለም እኮ ብለን ስንት ጊዜ ተናገርን ነው። ጦርነት መጥፎ ነው። የሰው ህይወት ይበላል፣ ንብረት ያወድማል፣ አገር ያደቃል፣ ለክፉ ነገር ያጋልጣል። ሰላም የተባረከ ነገር ነው። ሰላም ግን የሚመጣው በእብሪተኞች አይደለም። ሰላም የሚመጣው በዘረኞች አይደለም። ሰላም የሚመጣው ህዝብ የጠላቸውን አደራ በልተው በዘር አገርን በሚያስተዳድሩ አገርን እንደ ጥገት ላም በሚያድሩ ጨካኞች አይደለም የሚመጣው። ሁሌ እኮ ተናግረናል። በብልጽግና ሰላም ሊመጣ አይችልም። ዛሬ የሃይማኖት ተቋማት ጉባኤ መሳይ